ኢትዮጵያ የሚባል ነገር የሚነሳ ከሆነ እኔ ስለ አማራ ነው ማወራው። ኢንትረስቴ አሁን በየትኛውም መንገድ ይሁን ስለ አማራ ነው ማውራት እንፈልገው። መጀመሪያ ወደ ኢትዮጵያ ህዝብ ትግል ከመሄድ በፊት ኢትዮጵያን ከማሰብህ በፊት እንደ ሰው መቆም አለብህ። ዛሬ የአማራው ህዝብ ትግል የህልውና ትግል ሆኗል። የመኖርና ያለ መኖር ትግል ሆኗል። ዛሬ ምትበላው የሌለህ አንተ፣ ምትጠጣው የሌለህ አንተ፣ በጨለማ የምትኖረው አንተ፣ በፍጹም የትራንስፖርት መገናኛ የሌለህ አንተ፣ ማዳበሪያ መግዛት የማትችለው አንተ፣ ምርጥ ዘር ማግኘት የማትችለው አንተ፣ ታመህ የማትድነው አንተ፣ ሕክምና የሚባል ነገር የማታገኘው አንተ፣ ከትናንት የጦርነት አዋዜ ወጥተህ ፍዳህን አይተህ የጦርነት ሜዳ ሆነህ የነበርክ አንተ ዛሬ ላይ እዛ መሬት ላይ ቆመህ ኢትዮጵያ ልታስብ አትችልም። ይሄ ቧልት ነው። መጀመሪያ አማራው እንደ አገር እንደ ሰው እንደ ኢትዮጵያዊ ብቻ አይደለም፣ እንደ አማራው ነው መቆም አለበት። መጀመሪያ ራሱን ማዳን አለበት። ውሃ የለም፣ መብራት የለም፣ ህይወት የለም። አማራ ውስጥ ስቃይ ነው ያለው። ያንን ስቃይ አማራው መቋቋም አለበት። ይሄ ሌላው ዝም ብሎ በሞቀ ስሜትና በሞቀ መነዳት የሌላውን አጀንዳ ለማራገብ ሲባል የሚነሱ ዝም ብሎ ቧልቶች በአማራ መከራ መሳለቅ ነው። አማራው ለህልውናው ግብግብ የገጠመበት ጊዜ ነው። ዛሬ ኢትዮጵያን የሚያስብበት የት ቆመህ ነው አንተ? ዛሬ ወለቃን፣ ባሌን፣ ዛሬ ሐረርን አንተ የምታስበው የት ላይ ቆመህ ነው? የት ላይ ቆመህ ነው? እሳት እየበላህ አይደለም። በላይ በታች እኮ ጦርነት የታወጀበት ህዝብ ነው። እና እንዲህ አይነት ማላገጥ ነው በአማራ መከራ።